ሰለፊዎች በሙሉ አልቃይዳ ናቸው አይባልም። ይሄ ነው፣ ወንጀል ነው። ነገር ግን አልቃይዳዎቹ በሙሉ ሰለፊዎች ናቸው። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ ይሄ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይሄ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉ ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደሉም። በተመሳሳይ መልኩ አንዳንድ የሰለፊ እምነት ሰለፊ አንዳንዶቹ ወሃቢ የሚሏቸዋል። ትክክለኛ አገላለጽ ላይሆን ይችላል ወሃቢ የሚለው ቃል። እነዚህ ሰለፊዎቹ በተለያየ መንገድ ኢትዮጵያ ውስጥ አብዛኛው ህዝብ ሙስሊም ነው። ስታቲስቲክስ ያቀረበው መረጃ ውሸት ነው። አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው በእነዚህ አክራሪዎች። በሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች፣ ሁሉም አይደሉም፣ አንዳንዶቹ እነዚህ ሰዎች ምን እንደሚያደርጉ ከሰለፊዎች ውስጥ ጫፍ የረገጡት ምን ሊያደርጉ እንደሚችሉ በሀገራችን ምልክቱ እያየን ነው። በሀገራችን ብቻ ሳይሆን የመን ምን እየሰሩ እንደሆነ እናውቃለን። ግብጽ 24 በመቶ ድምጽ ያገኘው አልኑር የሚባለው ፓርቲ ሰለፊ ነው። ግብጽ ላይ ምን እየሰራ እንደሆነ እናውቃለን። ሊቢያ ላይ ምን እየሰራ እንደሆነ እናውቃለን። ሲሪያ ላይ ምን እየሰራ እንደሆነ እናውቃለን። ቱኒዚያ ላይ ምን እየሰራ እንደሆነ እናውቃለን። ይሄ ነገር በእንጭጩ መቀጨት፣ በእንጭጩ ካልተቀጨ ነገ ምን ውጤት እንደሚያመጣ ብዙ ርቀት መሄድ አያስፈልገንም ለማወቅ። የመን ማየት በቂ ነው። ግብጾቹን ራሳቸውን ማየትም በቂ ነው። እስከማውቀው ድረስ ላሊበላ ላይ ፖስተሮች ተቀደዋል። የመያድ ፖስተሮች ብቻ የተቀደዱ አልመሰለኝ፣ የኢህአዴግ ፖስተሮችም ተቀደዋል። እናጣራዋለን በጋራ ሆነ። ፖስተር የቀደደ ሽፍታ ማን እንደሆነ እናጣራለን። ምክንያቱም ፖስተር የቀደደ ሰው ሽፍታ ነው። የማንም ፓርቲ ሽፋን ይሸፈን ጉዳያችን አይደለም። የኢህአዴግ ፓርቲ አባል ይሁን የኢዴፓ አባል ይሁን ፖስተር የሚቀድሰው ሽፍታ ነው። እንደ ሽፍታ መታየት ያለበት ወንጀለኛ ነው። ስለዚህ እንደዚህ አይነት ሽፍታ ላሊበላ ከተማ ውስጥ መሽጎ ካገኘ ነው በጋራ ሆነን አጣርተን ያን ሽፍታ ነቅሰን አውጥተን ተገቢውን ቅጣት እንቀጣዋለን። መቅጣትም ይኖርብናል። ከሃይማኖት ጋር በተያያዘ የተነሳው አቶ ልደቱ ያሉት ነገር እንደዚሁ ላስታ አካባቢ እንደዚህ አይነት ሁኔታ ተፈጥሯል የሚል ስሞታ ቀደም ሲል ለኢህአዴግ አመራር አባላት ገልጸው እንደነበሩ ሰምቻለሁ። በእነሱ በኩል ነገሩን ሰምቻለሁ። እገሌ እንደዚህ አይነት ሃይማኖት አለው፣ በዚህ ምክንያት ለምርጫ ብቁ አይደለም የሚል ቅስቀሳ የሚቀሰቅስ ኢህአዴግ ካለ ያ ኢህአዴግ አይደለም። የኢህአዴግ ቀንደኛ ጠላቱ ወራዳ ፍጥረት ነው። አሁንም ልድገመው፣ አቶ ልደቱ ሃይማኖታቸውን ቀይረዋል፣ እዚህ በእነዚህ አይነት መልኩ አዲስ ሃይማኖት አምጥተዋል ብሎ የቀሰቀሰ የኛ ሰው ካለ ያ ሰው የኛ አይደለም፣ ወራዳ ሌባ ነው። ልድገመው፣ ወራዳ ሌባ ነው። ይሄ ከኢህአዴግ ጋር በምንም መልኩ ሊገናኝ የማይችል የወራዶች አመለካከት ነው። የኋላ ቀሮች የአድሃሪያን አመለካከት ነው። እንደዚህ አይነት ቆሻሻ ይዞ ኢህአዴግ ጋር መጠጋት አይገባው። ማንም ሰው ቢሆን የሻገተ አመለካከት ይዞ ኢህአዴግ ጋር መጠጋት የለበትም። ስለዚህ አቶ ልደቱ እንደዚህ ያደረገ ኢህአዴግ ካገኙ ድርጅታችንን ለማጽዳት ይተባበሩን ዘንድ እንጠይቆታለን። እንደዚህ አይነት ቆሻሻ
ወደ ድርጅታችን እንዲጠጋ ስለማንፈልግ በሌላ በኩል ዶክተር መራራ ያነሷቸው ጥያቄዎች አሉ። ዶክተር መራራ ያነሷቸው ጥያቄዎች አንድ ነገር ታሳቢ ያደረጉ አይደሉም። ይኸውም ድርጅታቸው ዓለም አቀፍ ደረጃውን የጠበቀ የስነ ምግባር ደንብ፣ ዴሞክራሲያዊ የስነ ምግባር ደንብ እዚህ ኢትዮጵያ ውስጥ የተፈለሰፈ ሳይሆን ዓለም አቀፍ ደረጃውን የጠበቀ የስነ ምግባር ደንብ ቀርቦላቸው ድርጅታቸው በዚህ ዓለም አቀፍ ደረጃውን የጠበቀ ዴሞክራሲያዊ ህገ ደንብ መተዳደሪያ ደንብ መሰረት ለመስራት ፈቃደኛ መሆኑን ተጠይቆ በተደጋጋሚ ተለምኖ አልፈርምም ያለ ድርጅት ነው። በህጋዊ አሰራር አልገዛም ያለ ድርጅት ነው። ለመገዛት ፈቃደኛ አይደለሁም ያለ ድርጅት ነው። ተገዶ በህግ እንዲቀበለው የተገደደ ድርጅት ነው። ወዶ ዴሞክራሲያዊ የትግል አግባብን ለመውሰድ ያልፈቀደ ድርጅት ነው። ስለ ዴሞክራሲያዊ የትግል አግባብ ለመከራከር የሞራል ብቃቱ የሚጎድለው ድርጅት ነው። ሁለተኛ ተደበደብን፣ ተቀጠቀጠን የሚለው ወሬ ለመጀመሪያ ጊዜ ዛሬ ሰማነው አይደለም። እርስ በርሳችሁ ተቀጣቅጣችሁ ስታበቁ ኢህአዴግ ቀጠቀጠን ብላችሁ ስታወግዙ እጅ ከፍንጅ ተይዛችኋልና። ሶስተኛ ምንም እንኳን የስነ ምግባር ደንቡን ባትቀበሉ፣ ምንም እንኳን በዲሞክራሲያዊ ትግል አግባብ ለመሄድ ፈቃደኝነት ቢጎላችሁም፣ ነገር ግን በዜግነታችሁ ህገ መንግስቱ የሚያስከብርላችሁ መብት አለ። በህገ መንግስታዊ መብታችሁ መሰረት ስትቀጠቀጡ እስከነ ማስረጃው ለሚመለከተው አካል ማቅረብና መፍትሄ ማግኘት ትችላላችሁ። ለምሳሌ ድምጽ ቆጣሪዎቹ የኢህአዴግ ተላላኪዎች ናቸው ተብሏል። መተዳደሪያ ደንቡ ህጉ ይህን አይፈቅድም። ስለዚህ የኢህአዴግ አባል የሆነ ሰው በድምጽ ቆጣሪነት የትም ቦታ ከተገኘ ማንኛውም ፓርቲ የመጠቆም መብት አለው። በጥቆማው መሰረት ደግሞ መንግስት እርምጃ የመውሰድ ግዴታ አለበት። ህጉና ስርዓቱን ተከትሎ የሚሄድ ፓርቲ፣ በህግና በስርዓት የሚያምን ፓርቲ የሚያደርገው ይሄንን ነው። በተጨባጭ ማስረጃ ላይ ተመስርቶ እንደዚህ አይነት በደል እዚህ ቦታ ላይ ተፈጽሟል ብሎ ለሚመለከተው አካል ማቅረብ። ሙከራ አልተደረገም ማለት ነው። በዚህ መሰረት ለመሄድ ሙከራ ተደርጓል። መያድ ያነሳቸው ክርክሮች ነበሩ። በደል ተፈጽሞብናል ተጣርቶ ለምክር ቤቱ ይቀርብና ምክር ቤቱ የመጨረሻ አቋም ይይዝበታል። የተስማማነው አሰራር ይህን ይመለከታል። በዚህ መሰረት ለመሄድ መጀመሪያ